የተናገርኩትኝ ይኸው በእናንተ ፊት ይቅርታ ጠይቃለሁ ማለት ነው እና ባካችሁን እኔ ከማንም አይደለም ከኡስታዝ ጋር ከግለሰብ ጋር ራሱ ከተራ ሰው ጋር ራሱ ከእንደኔ አይነቱ ቢጤ ሰው ጋር ራሱ ንክኪ እንድኖረኝ አልፈልግም። እኔ በህይወቴ ብዙ ዋጋ የከፈልኩ ሴትዮ ነኝ። እባካችሁን ሙቤ ይተወኝ። እንደው ባካ ምንም ያክል ምጣሉ ሰዎች እንኳን እንደው ለእውነት የምትኖሩ ከሆነ ሙቤ የሚባል ሰውዬ ይተወኝ። ሸሙዬ አቡበከር አህመድን እኔ ልናገረው ፈልጌ አይደለም የተናገርኩት። ህዝቤ እዛ የተጎዱ በቃ ስሜታዊ ሆንኩኝ። እኔ ብቻ አይደለሁም ሁሉም ሰው ነው ወጥቶ የተቸው። እኔ ግን በበኩሌ ስለራሴ የተናገርኩትን ነገር ስለ አቡበከር አህመድ ይኸው በእናንተ ፊት ይቅርታ ጠይቃለሁ። ባረካ ሆነ። እሺ ስለሱ ደግሞ እሱን ወክኛ ኡስታዛችንን ወንድማችንን ወክለን ይቅርታሽን ተቀብለንሻል። ሙቤ የራሱ ችግር ካለበት ችግሩን ታንቺ ጋር መፍታት ይችላል። ካሁን በኋላ ትጀመር እኔ ለአቡበከር ቪዲዮ ሁሉ መስራት እችላለሁ። ሸሙዬ ለአቡበከር ቪዲዮ ሁሉ ልሰራ እችላለሁ። እኔ ከአቡበከር አህመድ ጋር ምንም አይነት ችግር ኑሮብኝ አያውቅም፣ ሊኖርብኝም አይችልም። አብዛኛዎቹ ከዚህ በፊት በቃ ሙስሊም እህቶቿ ስላሳሰሯት ጥላቻ አለባት ብለው ነው የሚፈርጁ። ይገባል? ሳልነካ ራሱ ያነካኩኛል። እኔ ለእስልምናዬም ጥላቻ የለብኝም። እኔ ሙስሊም ነኝ። ለእስልምናዬም ጥላቻ የለብኝም። ለሙስሊም እህትና ወንድሞቼም፣ ለኡስታዞቼም፣ ለሃይማኖት አባቶቼም ጥላቻ የለብኝም። ችግርም የለብኝም ከነሱ። እባካችሁን ይሄን ቪዲዮ አድርገው አሁን አይፖስቱትም። ብዙ ሰው ጋር እንዲደርስ አይፈልግም።